የማትናደፍ ንብ ከፈለክ ከዝንብ ጋር ተጋባ። ትዳር ከንብ ጋር መኖር ነው ለማሩ ስንል ንድፊያውን መታገስ፣ ቆይተህ ደግሞ ንድፊያውን መልመድ። ገበሬ ቀፎ ሰቅሎ ንብ ሲያንብ ንብ እንደምትናደፍ ሳያውቅ ቀርቶ አይደለም። የማትናደፍ ንብ ከፈለክ በየደጁ ቆሻሻ ፍለጋ የምትጓዘው ዝንብ ነበረችለት። ዝንብ ምን ጠባዩ አሸጋ ቢሆን ጠብ የሚላት ግን ሌላ ነገር ነው። ይህን ያውቃል ገበሬው። እያወቀብ ንብ ያንባል። ማነብ ብቻ ሳይሆን ከንብ ጋር እንዴት መኖር እንደሚቻልም ያውቃል። ንብ ትናደፋለች፣ ግን እንዳትናደፍ ማድረግም ይችላል። የምትወደውና የማትወደው ሽታ አለ። ስትቀርብህ ምን ማድረግና ምን አለማድረግ እንዳለበት ገበሬ ያውቃል። በሀገራችን ንብ አትገደልም፣ ነውር ነው። ብትነድፍም አትገደልም። የንቧን ማር ለመውሰድም ንቧን ገድሎ አጥፍቶ ጎድቶ ወይም አሰቃይቶ ሳይሆን በጭስ ራስን እየተከላከለ ፊቱን በጨርቅ ሸፍኖ ወደ ንቧ ቀፎ ገብቶ ነው ማሩን የሚቆርጠው። ንቧም ሳትጎዳ ማሩም ሳይጠፋ እርሷም ሳትናደፍ። ትዳርም እንዲህ ነው ወዳጄ። አኗኗሩን ነው ማወቅ። የንቧን ንድፊያ የመቀነሻውን መንገድ ነው ማወቅ። የማሩን አቆራረጥ መንገድ ነው ማወቅ። ደግሞም እኮ አስገራሚው ገበሬው የሚንከባከበው ይህችኑ የምትናደፈውን ንብ መሆኑ ነው። የምትቀስመው አበባ ትፈልጋለች፣ ንጹሕ አካባቢ ትፈልጋለች፣ ከጉንዳንና ካውሬ የሆነ ቀፎ ትፈልጋለች፣ ግን ትናደፋለች። ደግሞ ማር ትሰጣለች። ትዳር አስደሳች ነገር ብቻ ሳይሆን አስመራሪ፣ አስጠሊታ፣ ጨጓራ አንዳጅ፣ ልብ አቃጣይን ክፍል አለው። ይናደፋል፣ ግን ደግሞ ክብካቤም ይፈልጋል። ንጹሕ ልብ፣ ታማኝ ሕሊና፣ ቻይ አንጀት፣ ታጋሽ ሆድ፣ ጠቢብ አእምሮ፣ አሳላፊ ልቦና ይፈልጋል ወገን።